ሰግለኪ 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 ሶስት ጊዜ ሰግድልሻለሁ። እግዚአብሔር ከአንቺ ሰው ነው። ሙሽራ ከጫጉላው እንደወጣ ከአንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰግነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው የተሸከመ እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደህን የጠላት ሔዋንን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ወይ ደስ ይበልሽ። በቅዱሳን ነቢያት ወቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ወይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባለው እግዚአብሔር በአንቺ ባሕርይ ከአንቺ ወልድ ዘንድ የወደደሽ እመቤቴ ማርያም ወይ ደስ ይበልሽ። እኔ ልመናን ግልን የማጸምለት ጌታ እናቱ እመቤቴ ማርያም ወይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ወይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሰላምታ ይገባሻል። ልዩ መድኃኒታችን በመውለድሽ እናትን አገልጋይ ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ታምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወረድኤታ ምሕረትን ወልዳ አሜን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብና አምላክን የወለደች በድንጋሌ ሥጋ በድንግልና ክብርት እመቤታችን ያደረገችው ታምሬ ነው። የእመቤታችን ልደቷና ከዘመዶቿ ከሰው ሁሉ ይልቅ ፈጽማ እንድትከብር ታውቁ ዘንድ እንነግራችኋለን። የእስራኤል ወገኖች ግን በልቦናቸው ሰይጣን አድሮባቸዋልና ወገናቸውን ሰብስበው የምትረቡትን እንደሌለ አታውቁምን? ኢያቄምና ሐና በእኛ በጠላትነት ተነስተውብናልና ብለው ተማከሩ። እኛ ባሮቻቸው ሆነን እነሱ በእኛ ነግሰው ይኖራሉና ሁላችሁም ታውቁ ዘንድ ሐና በጸነሰች ጊዜ ያደረገችውን አይታችኋል። የተሊቅ ሳምርም በኢያሪኮ ባለች ባዶ በሞተ ጊዜ ወደ መቃብር ስንወስደው ሐና በጎዳና መካከል መጥታ የአባቷ ወንድም ስለሆነ ያንን ፈጽማ ተወደው ነበርና እያለቀሰች የአልጋውን ሸንኮር ያዘች። ያን ጊዜ ተነስቶ የእውነተኛ ፀሐይ እናቱ ሆይ አንድነት ፍቅር ይገባሻል ብሎ ተናገራት። ሁለተኛም ካንቺ የምትወለደውን ማርያም መልኳ የእሷን ነገር ሲናገር ሰማይና ምድርን የፈጠረ እናቱ ናት ሲል ሰምቻለሁና አላት። እንስሳትና ሰውንም የሚታየውን የማይታየውን የፈጠረ አሁንም የእስራኤል ወገኖች ወይ ለምን ታንቀላፋላችሁ? የፈራሽ በስባሽ ወገን የሚሆኑ የኢያቄምና የሐናን ነገር ለምን ቸል ትላላችሁ? ዛሬ በቤተ መቅደስ ሳለች ከእሳቸው ስለተወለደች የእሷን ነገር ሰምታችኋልና። ሰምተው እርስ በርሳቸው ሌሊት ወደ ቤተ መቅደስ ሄደን እንገድላት በአገር የተሆናት እንደሆነ ሕዝቡን ታሳምፀንልናለች ተባባሉ። በነጋውም በመንፈቀ ሌሊት ተነስተው ወደ ምኩራብ ገቡና ከዚያ መላእክት ሲወጡ ሲወርዱ በአማረና ተነግሮ በማይፈጸም ምስጋና ሲያመሰገኑ አገኙ። ልዩ እግዚአብሔር፣ ልዩ ኃያል፣ ልዩ ሕይወት የማይሞት ድንግል ክብርት ከምትሆን ከእመቤታችን የተወለደ አቤቱ ይቅር በለን። ልዩ እግዚአብሔር፣ ልዩ ኃያል፣ ልዩ ሕይወት የማይሞት በወዳጆቹ አድሮ የሚኖር በትሕትና የሚመሰገን እያሉ ሲያመሰግኑ አገኙ። ደጆቿና ደጃፎቿም ሁሉ እንደሚነድ እሳት ሆነው አገኙ። አይተውም አፍረው ወደ ኋላ ተመለሱ። ልመኗ ክብሯን በእኛ ለዘላለም በእውነት ይደረግ።